ነው ያለችው። ሐዋሳ ነው ያለችው። ቅድም አልነገርኳችሁም? ፕሌን ውስጥ ምናምን ያገሩት ፍላይት ምናምን ነገር እኔ እኮ መላምት ነው የምነግራችሁ። ግን ሐዋሳ ነው ያለችው። አዶናይ ጋር ተጣሉ። ሲጣሉ እናንተ ትነግሩናላችሁ፣ እኛ እናወራለን። አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ አንቺም ጋር ስህተት አለ ጃኒ። አንቺ ጋር ስህተትሽ ምንድን ነው? ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ ቀና ብሎ ማያይሽ ጫማሽን የሚፈታልሽ አበባ በየጊዜው የሚያመጣልሽ እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከበሽ በውስጥ አንቺ ሌላ ነገር ውስጥ ነሽ። ያልተቋጨ ነገር አለ እዛ ጋር። ያ የሚደበድብሽ የሚቀጠቅጥሽ የሚያስፈራራሽ ሰውዬ እስካሁን ውስጥሻል። አንቺም ጋር ስህተት አለ። ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ገባላችሁ። ቀላል አይደለም ትራማ። እልህም ይመጣል ምን ይመጣል። እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል። አይቶ አታውቅም። ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው፣ መሰደብ ነው፣ መንቋሸሽ ነው፣ ኖርማል ነው የሚመስላት ጃኒ። እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል። አይታው አታውቅም። ያላየ ሰው ውሸት ነው የሚመስለው። እግዚአብሔር ምስክሬ ነው የምላችሁ። የብዙ ሴቶች ችግር ነው ይሄ። በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት። ለምን የለማ እንደዚህ አይነት ወንድ አይተው አያውቁማ። አያውቁም። አይተው ስለማያውቁ ገስቧል። እንደዚህ አይነት ነገር ሲመጣ የእውነት አይመስላትም። የእውነት አይመስላትም። እና ጃኒ የተቸገረችው ይሄ ነው። አረ በስመ አብ ፈጣሪ ከዚህ ውርደትና አቅሌት እንደ ሀገር ይጠብቀን። ጆን ዳንኤልም አዶናይ ምላሽ ሰጥተዋል። ጉዳዩም እንደሆነ ግልጽ አድርጌ ልንገራችሁ። መጀመሪያ የጃኒ አካውንት ይዘጋል። ጃኒም የአካውንት ያዘጋብኝ ጆን ዳንኤል ነው። ከመዘጋት ወይም ደግሞ ከዚህ ቀደም ጆን ዳንኤል አስፈራራኝ ነበር አካውንትሽን አዘጋለሁ እያለ እንደውም በመፍለጫ በገጀራ ብሎኛል፣ ፎቶን ተመልከቱ ብላ። ጆን ዳንኤል ደግሞ አባቴ እናቴ ልጄ ሙት ይህንን አላደረኩም፣ ይህንን ያደረገችው ራሷ ናት ካንተ ከተለያየው ብላ ከመታሰሬ በፊት እኔ ነኝ ያሳከምኳት። ከፎቅም ራሷን ልፈጠፍጥ ነበር ለምኛት ነው በሌላ መስኮት ያዳንኳት። እናም ቀጥሎ እንደተናገረው ከሆነ ከአዶናይ ጋውና ጎንደር ሽንት ቤት ውስጥ ገብታ ቪዲዮ ኮል ራቁቷን ደውላልኝ ነበር። እኔ አልፈልግሽም በፍጹም ብያታለሁ። ካላመናችሁ ቪዲዮን አላሳያችሁም፣ ግን ደግሞ ይሄውና የደወለችልኝ እንደውም ከአንድ ወር በፊት እሷ እውነታ ካላት ፊት ለፊት ታውራኝ። ላይ ባው 100,000 ምናምን ሰው አለ ማታ ላይ ነው ታውራኝ አለ። እሷም አልመጣችም እዛው አዶናይ። ከዛ ጆን ዳንኤልም እውነታውን ተናገረ። ጃኒም አየር ላይ ቀረች። እኔ አዶናይ በቃ እግዚአብሔር ነው ብላችሁ ቢለይ ሰው ተመልከቱ። ምንም አልተናገረም። ስሜቱን በዚህ መናገር ፈለገ። አንድ ስቶሪ፣ ሁለተኛ ስቶሪ፣ ሶስተኛ ስቶሪ ምንም ሳይናገር በቃ ስሜቱን በዚህ በ5 ሰከንድ ቪዲዮ መግለጽ ፈለገ። እስካሁን ምንም ቪዲዮ አልሰራም። 5 ሚሊዮን ገብቷል፣ ግን ምንም ቪዲዮ አልሰራም። እናም በጣም ነው የምሬ ነው የምላችሁ አዶናይ ልቤን የነካኝ። አንዳንዴ ልታቀሳስር ስትል እውነታ ካለው ያ ሰው ይዞርባል መቀሳሰሩ። ይህ ነው የተመለከትኩት እና ገለልተኛው እኔ ነው ያወራው ባይዘው እና ወዳችኋለሁ። ሶስታችሁንም ሪስፔክት አደርጋለሁ። አይ ቲክቶክ ማያመጣው ጉድ የለም።